ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ላሳያችሁ የፈለኩት ኢትዮጵያ ለመደወል የሰው አመቻ እንደ ኢትዮጵያ ማለት ነው። ኮከብ 88 3 ጊዜ ከዛ መሰላል ኦኬ ትላላችሁ። በጣም አሪፍ መጃን አምጥቷል። እንደዚህ ይመጣል። ሀገር ውስጥ ለሳውዲ ከፈለጋችሁ ብዙ አይነት አማራጭ ነው ያለው። በ89 ብር ለወር፣ በ30 ብር ለ10 ቀን፣ በ115 ብር ለ4 ሳምንት ያለ ወር፣ በ20 ብር ለ7 ቀን፣ ለ65 ለወር ምናምን እንደ ፍላጎታችሁ። ጂቢው ብዙ ከፈለጋችሁ ትንሽ ከፈለጋችሁ በትንሽ ብር ምናምን። እኔ ግን አሁን ላሳያችሁ የፈለኩት ለኢትዮጵያ ነው። 99 ነጥፋለሁ ሟሩ የሚለውን ሌላ ተጨማሪ ዝርዝር እንዲያመጣልኝ አሁን እስከ 7 ነው የዘረዘረልኝ። እኔ ግን ከዛ ቀጥሎ ያለው ነው ፈልገው የኢትዮጵያ ስለምፈልግ ማለት ነው። 99ን ጽፌ ሴንድ ላለሁ እዚህ ጋር አሁን 10 እና 11 ላይ ሰዋ ኢትዮጵያ ብሏል። ለአንድ ቀን እና ለ7 ቀን 11ኛው ለ7 ቀን ነው፣ 10ኛው ለአንድ ቀን። እኔ የምፈልገው ለወር ነው። ኔትም ለዚህ ሀገር እንዲጠቀም ለሳውዲ ኔት እንዲጠቀም፣ ኢትዮጵያ ደግሞ በመስመር እንዲደውል ነው የምፈልገው። አሁንም 99 ይላል። ለ7 ቀን ሳይሆን የወር ነው የምፈልገው ተጨማሪ ዝርዝር እንዲመጣልኝ። እዚህም ጋር መጣም የዙ ሀገር ነው ይሄ ሁሉ። አሁንም 99 ይላል። ሴንድ አሁን እዚህ ጋር ለዚህ ሀገር ከፈለጋችሁም በጣም አሪፍ መጃን አለ እዚሁ ዝርዝር ላይ። አሁን የምፈልገው ለኢትዮጵያ 20ኛው ላይ ፍሌክ ኢትዮጵያ ወኪል ዊክ ለሳምንት አለ። እንደገና ፍሌክ ኢትዮጵያ ማንዝሊ ለወርም አለ ማለት ነው። እኔ የምፈልገው የወሩ ነው 21ኛው ላይ። ለሳምንት ከፈለጋችሁ 20ን መላክ ትችላላችሁ። እኔ 21 ለወር ሴንድ ላለሁ ማለት ነው። 21ኛው ላይ ለወር የመጣልኝ 340 ደቂቃ ለዚህ ለኢትዮጵያ ያስደውልልኛል። 15 ጂቢ ዳታ አለው፣ 15 ጂቢ ሶሻል፣ በአጠቃላይ 30 ጂቢ ኔት ነው ያለው። ስለዚህ በደንብ ያስጠቅማል እዚህ ሀገር። በ340 ደቂቃው ደግሞ ለኢትዮጵያ ትደውላላችሁ ማለት ነው። ለሁለቱም በቃ ወጭ ቆጣቢ የሆነ መጃን። ለዚህ ሀገር ኔት አያስፈልጋችሁም፣ ለኢትዮጵያም ሌላ ካርድ መሙላት አያስፈልግም። ሁለቱንም መጠቀም ትችላላችሁ። በ100 ብር ካርድ ለዚህ ሀገርም ኔት ትጠቀማላችሁ፣ ኢትዮጵያም ደቂቃ አለው ማለት ነው። እየቆጠባችሁ ምናምን በጣም አሪፍ ነው። እኔ ተመችቶኛል። ይሄን ነው የምጠቀመው እና አንድን ጽፌ ሴንድ እለዋለሁ ማለት ነው። ሰብስክራይብ የሚለውን አንድ ስትጽፉ ሴንድ ካላችሁት ብር ካለው ስልካችሁ ውስጥ ይመጣል መጃኑ። መመለስ ከፈለጋችሁ ደግሞ ዜሮን ካላችሁ ባክ የሚለውን እና በጣም አሪፍ ነው እላችኋለሁ። ካርድ ካለው ስለሚወስደው ከፈለጋችሁ እኔ ዜሮን ጽፌ ልመለስ። ካርድ ካላችሁ ይመጣል ማለት ነው። የኔ የለውም እና እዚህ ጋር አሁን የዚህ ሀገር ኔት ደግሞ ማውረድ ከፈለጋችሁ በ89 ብር አንደኛው ላይ በጣም አሪፍ ኢትዮጵያ ቤተሰቦቻችሁ ኢሞ ካላቸው በቃ አሪፍ ጂቢ እንደፈለጋችሁ ኢትዮጵያ ላይ ትጠቀማላችሁ። አንድ ቁጥር እንጻፍ። በጣም አሪፍ 89 ብር። ያው የ100 ብር ካርድ ካመጣችሁ እንደ የሆነ 89 1400 ደቂቃ እዚህ ሀገር ያስደውላችኋል። 10 ጂቢ ዳታ አለው። 10 ጂቢ ዳታ ለኢሞ ያስጠቅማችኋል።
ለዩቲዩብ፣ ፌስቡክ፣ ዋትስአፕ ምናምን ደግሞ ገደብ የለውም። ያው ወሩ እስኪያልቅ ዝም ብላችሁ ክፍት ነው፣ ዩሊሚትድ ነው። ስለዚህ በደንብ መጠቀም ትችላላችሁ። ለዩቲዩብ፣ ለፌስቡክ ቪዲዮ ለማየት በቃ ወር ሙሉ እንደፈለጋችሁ ፈልሰስ ማለት ትችላላችሁ። በ89 ብር ማለት ነው። 10 ጂቢ ግን ቆጥባችሁ ለኢሞ ይበቃል። ለኢሞ ብቻ ከሆነ ቲክቶክ አያስጠቀምም እንጂ ለዩቲዩብ፣ ፌስቡክ ምናምን እንደፈለጋችሁ በቃ ክፍት ነው። ስለዚህ በጣም አሪፍ ነው። ይሄ ራሱ ተመችቶኛል። ኢትዮጵያ በመስመር መደወል የማትፈልጉ ኢሞ ካላቸው ቤተሰብ በጣም አሪፍ ነው። ይሄ እንዳለ አንዴን ስትልኩት እንደዛው ይመጣል። እኔ ግን አልከውም አሁን ማውረድ ስለማልፈልግ በ30 ብር ለ10 ቀን አለ። የወር ነው በብዛት። በ115 ብር ደግሞ ሶስተኛው ላይ ለወር አለ። እስኪ እንየው። 3 ቁጥር 115 ብር ከሞላችሁ 115 ብር 700 ደቂቃ እዚሁ ሀገር ነው የሚያስደውለው። 30 ጂቢ ለኢሞ አለው። 35 ጂቢ ሶሻል ሊሚትድ ኦን ኔት ሚኒት በ115 ብር አድርገው ሶሻል 35 ጂቢ ሶሻል 30 ጂቢ ዳታ። ይህም አሪፍ ነው ምክንያቱም 65 ጂቢ ማለት ነው። በደንብ ነው የሚያስጠቅመው። ይሄም አያልቅ። ያው ለኢሞ ጨምሯል እዚህ ጋር 30 ጂቢ እዛ የ89ኙ 10 ጂቢ ነበር። ይሄኛው 30 ጂቢ ነው ምክንያቱም ብሩ 115 ስለሆነ። ለሰዋ መስመር መደዋወያ ክፍት ነው። ለሞባይል ምናምን ደግሞ 700 ደቂቃ ሰጥቷል ማለት ነው። በጣም አሪፍ ሞር በጣም አሪፍ አለ። መለሰኝ ደስ የሚለው እኔ ኔት ሲያልቅ ሁሉ እዚህ ውስጥ እየገባሁ የማየው ነገር በቃ ምን አዲስ አመጣ። ሜሴጅ ደግሞ ለሁሉም ሰው ሳዋ እንደዚህ ላይ መጣ ይችላል። ካርድ የምትሞሉበት ከሆነ ብዙ አይነት አማራጭ አለው። እኔ አሁን እየሞላሁ ነው ስለሆነ ኔት የምጠቀመው ብዙ አይነት አማራጭ ነው ያመጣልኝ። በ110 ብር 6ኛው ላይ ለወርም ይሆናል። እስኪ እንየው። ኔት 700 ደቂቃ ለሞባይል ምናምን ያስጠቅማል። 40 ጂቢ ዳታ 40 ጂቢ ይሄ ሶሻል የለውም። 40 ጂቢ ብቻ ነው። ይሄ እንኳን ብዙ ነው። ያኛው ይሻላል። 40 ጂቢ ዳታ ኢሞም ሁሉም ያስጠቅማል። ግን ለኢትዮጵያ ምናምን ቪዲዮ ውስጥ ይበቃል። ግን በብዛት ስራ እየሰራችሁ ቪዲዮ ማዳመጥ ምናምን የምትፈልጉ 24 ሰዓት ለመጠቀም 40 ጂቢው ትንሽ ያኛው ይሻላል። የሶሻል መፍትሁ የሚለው ዩሊሚትድ የሚለው ማለት ነው። 40 ጂቢ ነው። ይሄ ብዙ 110 ብር ውድ ነው ይመስለኛል። አጠቃቀማችን ነው የሚወስነው። ዘጠኝ እስኪ ሌላ ላይ ይሄ በጣም የወደድኩት መጃን አለ ግን አልሞላሁትም እስካሁን። ወደፊት ለማውራት አስቤያለሁ። በ85 ብር 85 ሪያል በጣም የወደድኩት አለ። እዚህ ጋር 19ኛው ላይ 1200 ደቂቃ ላይ ዜን ምናምን ለሌላ ሲም ካርድ መደወያ ያለው 19 ለጻፍማ
በጣም አሪፍ ነው። አንድ ሺህ 200 ለካልሜት ኢሊሚትድ ኤስኤምኤስ ለኤስቲሲ ለሰዋ ክፍት ነው። እንደፈለጋችሁ ወር መደዋወል ትችላላችሁ። ለሞባይል ምናምን 1200 ማንም አያወራም። በዚህ ኔት ካላችሁ 50 ጂቢ ሶሻል 30 ጂቢ ዳታ በአጠቃላይ 80 ጂቢ ማለት ነው። ወርቀቅ ብላችሁ ነው ወሩን የምታሳልፉት። ወሩን ለ2 ወር ምናምን ቢያደርጉልን ምን አለ። በወር ምንም ሳንጠቀምበት ነው የሚያልቀው እና በጣም አሪፍ 85 ብር በጣም አሪፍ። እኔ ስለምሞላበት መሰለኝ ብዙ አይነት አማራጭ ነው የሚያመጣልኝ። 100 ብር ብቻ አይኖረኝ እንጂ እስኪ አሁን በወር 100 ብር ግን አይከብድም። ሳውዲ ላይ በወር 100 ብር ለኔ ኢትዮጵያ ስመነዘሩት ስንት ነው? አሁን እኮ ሳስበው ኢትዮጵያ መዘረኝ በቃ አትምሌ ነው የሚለኝ። ግን ደግሞ ያለ ኔት እንዴት ነው ስራው የሚሄደው? እንዴት ነው? ለቤት ኪራይ ከፍላችሁ ለዲያታ 100 ብር ግን አንዳንድ መዳሞች የማይከፍቱት ነገር። እኔ ብዙ ጊዜ ሳውዲ አረቢያ ኔት ሞልቼ አላውቅም። አሁን የገባሁበት ስራ ግን አለ ቤት ውስጥ ግን መሙላት አትፈልግም ሴት። የመጀመሪያ ሲያጋጥመኝ እየሞላሁ ነው እያስቆጠረ እስከ ዛሬውን ግፌን እየተወጣብኝ ነው። 100 ብር ግን ከመደበር ይሻላል። ምክንያቱም 100 ብር አልሞላም ብዬ ሲደብረኝ ስራው ያስጠላኛል ምናምን። ስለዚህ ሌላ ኪሳራ ውስጥ ነው የምገባው። ስራ ካስጠላኝ ደግሞ ሰዎች ጋር ልነታተፍ ይችላሉ፣ ልጣላ ይችላሉ፣ ስራው ሊበላሽ ይችላል። ስለዚህ 100 ብሬን ወጥታ አርጌ ሞልቼ ስራዬን ፋፍሽ እያልኩ መስራት አይሻልም? እንደኔ ያጋጥማችኋላችሁ እያላቸው ያውም ሳይከፍቱ ደግሞ በጣም ነው የሚያናድደው። ግን አሁን ስራ ስለጠፋ አልሐምዱሊላህ መጠቀም ነው። ይሄን ስራው ካለ ራሱ አልሐምዱሊላህ መጠቀም ነው።